ዛሬ ወጣትነታችን ካላገጣችሁበት ኋላ ዕዳ ይተርፋችኋል። ትናፍቁታላችሁ። አቤት ወጣትነት እንዴት መታደል ነው ይላል። ያ ወጣትነት እንዴት መታደል ነው የምንልበትን የሽምግልና ሐሳብ እንዲሁ ዛሬ ማን ወሰጠው? እጃችሁ ላይ ያለውን ነገር በደንብ ተጠቀሙበት። እውነቴን ነው። በደንብ አታባክኑት። ትኩስ ጉልበት፣ ሩጦ የሚያመልጥ ጉልበት፣ ተንበርክኮ የሚነሳ ጉልበት፣ ነቅቶ ማንበብ የሚችል አይን፣ ያልተጨማደደ መነጽር የማይፈልግ አጥርቶ ማየት የሚችል መያዝ የማይችል የማይደክም ሰምቶ የማይታክተው ምድር ይዞ የማይነሳ የተስተካከለ የተከናወነ ሰውነት ይዞ ሰው በኋላ ጥቅ ፍቁር አብያት ይከተላል። በኋላ ሲጣ አይ ወጣትነት፣ አይ ልጅነት፣ አይ ችግር ብትል የለ ወብጦ የተባበሩ በሽታዎች ይመጣሉ። ሲንጂ አይን ይፈዛል፣ ወገብ ይጎብጣል፣ ይደነግዛል፣ እግር ይጎብጣል፣ ማንበብ አይቻል በመነጽር መጻሕፍትን እንደታመመ ሰው የታመመ ሰው ወጥ እየተከሸለ እየሳሳ መብላት እንደማይችለው መጻሕፍት ሁሉ ታጥታው እያያቸው ተሳሳለ። እኔም አይኔ ደግሞ ማለት ብቻ ይመጣ። ጎበዝ የእጃችሁ ላይ ያለው ነገር እንዳታጡ ተጠንቀቁ። ብዙ ነገር እጃችን ላይ አለ እየባከነ ነው።